እሺ አጠቃላይና እግዚአብሔር ስንት ዓመትም እንደቆየ እንዴት እንደፈወሰሽ ተናገሪ። እሺ ስምሽ ማን እንደሆነ? እሺ እሺ ቅዱሳን ስሜ ሃይማኖት ስለሺ ይባላለሁ። አዲስ አበባ ነው የምኖረው። ሙሉ ወንጌል ነው ቸርቼ። ባለው ደረጃ ላይ ከታመምኩ ቢያንስ ኦልሞስት ወደ 2 ዓመት ገደማ ሊሆን ነው። ማለት ፀጉሬ መሀሉ ላይ በሆነ ጊዜ ላይ አቅጣጫ እየቀያየረ ይቦደሳል። የሆነ ማለት ውልቅ ያለ ይሄ የተላጨ መላጣ ነው የሚሆነው። በጣም የሚያዳልጥ የሆነ መላጣ እና የሆነ ጊዜ ሆኖ ነው የማገኘው። እና ያ ነገር ከሆነ በኋላ ውስጥ ካስክ ውስጥም ስገባ ልሰራ ሴቶች ታውቁታላችሁ ብዬ አስባለሁ። ካስክ ውስጥ ስገባ የማቃጠል ስሜት በጣም አለው። አልችልም በቃ መቋቋም ማለት ነው። ውስጥ አናቴ በጣም ይቃጠላል። እሱን ስጠቀም በቃ በጣም በከባድ ሁኔታ እና ሁልጊዜ በቃ ግራ ይገባኛል። አንዴም ከሁለቴም ሶስቴም ሆነ እና በቃ እንዴት ነው ይሄ ነገር ወዴት ብሄድ ይሻላል ምናምን ስል ቤተሰብ ወይ ሂጂና ታይ ምናምን ይሄ ምንድነው የጭንቅላት እንትን የሚያዩ የሉ ምንድነው የሚባሉት ስማቸው ግን ሆስፒታል ኦኬ ተደጋጋሚ ሂጂ ተብያለሁ ከብዙ ሰው። ከዛ የሆነ ጊዜ እንደውም አባቴ ምን አለ ምንድነው ይሄ ነገር ወይ ወደፊት ወደ ካንሰር እንዳይቀየር እንዲህ ብሎኛል ባፉ ማለት ነው ሲል በጣም ፈራው። ከዛ በኋላ እንደውም እሱ እንደዛ ሲለኝ ሆስፒታል የሚለውን ሀሳብ ራሱ ካይምሮዬ በቃ ወጣሁት። መሄድ የለብኝም ከሄድኩ ካንሰር እንደዚህ ይሆናል ብለሽ? እንዲህ አዎ ብሎ ሲለኝ በቃ ፍራቻ ፈራው። እንዲህ ቢሉኝ ምን ልሆን ነው ወይስ ምንድነው የሚሆነው ይሄ ነገር? በቃ እየመለጠኝ በቃ ፀጉሬ መላጣ ሊሆን ነው። እግዚአብሔር ያውቃል እንግዲህ። ከዛ የሆነ ጊዜ የሆነም ሰው እንዲህ ጸልዩልኝ ምን እንዲሉ እንትን ብያለሁ እና ምንም አይደለም እኮ ይሄ ኖርማል ነው ምናምን ይሉኛል። ማለት ልብ ብለው ወደ ውስጥ ከፍተው አያዩም እና እንደዚህ አይነት ያቃጥለኛል እንደዚህ አይነት ምልክት አለው ስል በቃ ምንም አይደለም ምናምን ምንም ብዙ ብለውኛል። ከዛ የሆነ ጊዜ ላይ በቃ እግዚአብሔር ከፈወሰ ይፈውሰኝ። እኔ በቃ ምንም ጌታ ሆይ አንተ ታውቃለህ፣ የውስጤን ጭንቅላቴን ታያለህ። ፀጉሬ ሲታይ በጣም ነው የሚያምረው ማለት ከውጪ ግን ውስጡ የለም አልቋል። እና በቃ ግን ህመም አለው። የሆነ ሰዓት ራስ ምታት አለው፣ የማልቆጣጠረው ራስ ምታት የሆነ ጊዜ ላይ ከዚህ ሁኔታ በኋላ ማለት ነው። እና በጣም ያቃጥላል። በቃ የሆነ ሰዓት ላይ ሲበላኝ ራሱ በቃ አክኬው እንኳን እንትን ማልለው አለ። የሆነ ብፍቀው ሁሉ ደስ ይለኛል። ይሄ መላጣ ነገሩ ፓስተር የላኩት ፎቶ ላይ አይተዋል። በጣም መላጣ የሚያንጸባርቅ ነው። ፎቶ ራሱ ያንጸባርቃል። በቃ መላጣነቱ ማለት ነው። እና በእንደዚህ በአመት ከምናምን ውስጥ ነው ሽበት በአጠቃላይ ሁሉ ወረሰኝ ፀጉሬን ማለት ነው። ሙሉ ሽበታ። ስንት ዓመትሽ ነው? እኔ አሁን ገና 28 ዓመቴ ነው። ይገርም ነው። እና በሚገርም ሁኔታ አሁን ፊቴ ሁሉ ሽበት ሆኗል። ውስጡ ፊቴ ምናምን በቃ ይሄ የሆነ ቅስፈታዊ ነገር ነው የሆነው ማለት በፊት 2 ምናምን ነበረ ጭንቅላቴ ላይ ነበረው። በአንዴው ግልብጥ ብሎ በቃ እንዳለ ሽበት እዛ ላይ የዛው ቦታ ላይ የሆነ ምልጥ የሆነ ለሊት ስነሳ መላጣ ሆኖ ነው የማገኘው። ወዴት ወልቆ ራሱ እንደወደቀ አላውቅም። የለም ፀጉር የለም በቃ ይኸው ምንድነው የሚላጨኝ በቃ እንደዚህ የሚያደርገኝ ምንድነው? ለምን አላየውም ሲወልቅ ሲወድቅ እላለሁ። በጣም ስር የሆነ ነገር ነው ቡጭቅ የሚለው እና እንደዛ ሆነ። ከዛ በኋላ ፓስተርዬ አንድ ቀን እንደዛ ተኝቼ እንዲያየው ብለህ ስትል በቃ የኔ ነው መልእክቱ። ማንም ቢል የኔ ነው አልኩ እታቾኜ ማለት ነው። ከዛ ጻፍኩልህ ስጽፍ እንደውም አንተ አላመንከኝም። ሃይሚ ስትለኝ አዎ ፓስተር የኔ ነው አልኩ። ገባው ባለው ነገር ጸለይክልኝ። በቃ ከዛ ቀን ጊዜ ጀምሮ ይበቅላል አልክ እንዳልከው ምንም ቃል ከዘራህበት ቀን ጀምሮ ይኸው አሁን አድገዋል። ያ ይሄ የሚያብለጨልጨው ነገር ራሱ የለም። ሙሉ ሆኗል። አላየኸውም? ፎቶ ላይ ክፍተቱ ራሱ በቅሏል። ቲኒን እነዚህ ልስልስ ያሉ ፀጉሮች የሉም። አዲስ በቃ አደገ ለው ላይ ማለት ነው ሞልቷል። ከዛ በኋላ ይሄ ማቃጠል ስሜቱ ራስ ምታቱ ስሜቱ ከዛ በኋላ ካናቴ ላይ የለም። የሚገርም ነው። ለስንት ጊዜ ነበር እንደዚህ? 1-2 ዓመት ሆኖታል? 2 ዓመት ይሆነዋል ፓስተር። አሁን ኦልሞስት ወደ 2 ዓመት ሄዷል። ቤተሰብ ምን አለ ይሄንን ሲያው? በቃ በጣም በእውነት እግዚአብሔር እንዴት እንዳመሰገን ማለት እኔ ከመላጣውም ከምኑም በላይ የካንሰሩ በሽታ የሚለው ነገር ውስጤን እንትን ይል ነበረ።
ያንን አባቴ ካለኝ ቀን ጀምሮ በቃ ነው እንዴ ይሄ ነገር ቢሆን እንዴ በቃ ጭንቀት ነበረብኝ። እኔ ልመለጥ እንደው ይመለጥ በኮፍያም ቢሆን እንትን እለዋለሁ፣ ግን ይሄ በሽታ ቢሆንብኝስ እንዴት በምንድን ነው የምድነው? እንዴት ነው የሚሆነው? እንዲህ ብለውኝ እንዲህ በሆንስ እያልኩ በጣም ውስጤ ይጨነቃል። ለምን በቃ ለማንም ሰው ከዛ ማውራት አቆምኩ። እንደውም ለምን ሰው ስታማ እንትን ጋር ብትሄጂ እንዲህ ብትሄጂ እያለ ሲል ሌላ ነገር ሲሉኝ ተውኩኝ። በቃ እንዲህም ሆነ ብዬ አልልም፣ በሸፋፍኛው እሄዳለሁ። ማንም ሰው አያውቀውም፣ የውስጥ ስለሆነ ማለት ነው። እግዚአብሔር ይባረክ። ክብሩን ጌታ ይውሰድ። ያደረገልህ ከምን ተፈወስክ? እንግዲህ እኔ የአፍንጫ ሳይነስ ያስቸግረኝ ነበር ኦልሞስት ላለፉት 7-8 ዓመታት እና በነዚያ ጊዜያት ውስጥ ላይ በተለይ ቅዝቃዜ ሲኖር በጣም ይቸገር ነበር። አንተ እየጸለይክልን ነበር ለብዙዎች እንደዚህ በቲክቶክ ላይ እና ቲክቶክ ብዙም እንደዚህ ላይቭ እየገባው የሚጠቀምም አይነት ሰው አይደለሁም። ያው ምናልባት ያ እንግዲህ ለምን እንደሆነ ባላቅም እና እየጸለይክ በነበርክበት ጊዜ ለሌላ ሰው የመጣውን መልእክት ነበር እየተናገርክ የነበረ። እንደዚህ የአፍንጫ ችግር ያለበት ሰው የእግዚአብሔር መንፈስ ይናገረኛል ብለህ ስትል ነው። እኔም እያመመኝ ስለነበር በዛም ቀን በጣም እያፈነኝ ስለነበር ቁጥር ሰጠው እና ቁጥሩ ያው እንደዚህ የሚያማችሁ ሰዎች ቁጥር ጻፉ ብለህ ያልከውን ቁጥር ማለት ነው። እናም እኔም ቁጥር ሰጠው፣ ግን መልእክቱ የኔ አልነበረም። እኔም በእምነት እንደሚሆን አምኜ በቃ ለኔም ነው ብዬ እየወሰድኩኝ ነበር። በመሃል ደግሞ ካመናችሁ ይሆናል ብለህ ለኔም ስፔሲፊካሊ ደግሞ ጸለይክልኝ። እግዚአብሔር ፈውቶሃል ብለህ ያንን ደግሞ ሰው ድጋሜ ያንን ሰው ፈልጋለሁ ብለህ ለዛም ሰው ጸለይክ። እኔን ግን ከዛ ኦልሞስት 2 ወር ከምናምን ነው ከጸለይክልኝ ጊዜና ከዛ ጊዜ ጀምሮ ብዙ ቅዝቃዜ ያለበት አካባቢ ሄጃለሁ። በፊት ያስቸግረኝ የነበረ አይነት ሁኔታዎች ውስጥ ብዙ አሳልፍ ያለው በእነዚህ 2 ወራት ውስጥ ላይ ይህንን ነገር ዳግም አላገኘውም በህይወቴ ላይ እና እግዚአብሔር ያደረገልኝ ነገር ይሄ ነው። ፓስተር እግዚአብሔር ይባርክ። ደርዬ ተባረክ። ሙሉ ፈውስ ይሁንልህ። እግዚአብሔር ይባርክ። እሺ መስዬ አቤት አድራሻሽ የት ነው? የት ሀገር ነሽ? ሙሉ ስምሽንና ባህር ዳር ነው። እኔ መሰረት እባላለሁ። መሰረት ጸጋው የምባለው የምኖረው ባህር ዳር ከተማ ነው። እሺ እና የተደረገልኝ እግዚአብሔር ለኔ ያደረገልኝ ከ4 ዓመት በፊት አደጋ ገጥሞ የነበረ ጉድጓድ ውስጥ ነው የወደኩት የነበረው እና የጀርባ አጥንት መደራረብ እና ስብራት ነበር የገጠመኝ እና በጣም ነበር የሚያመኝ። ስቆም፣ ስቀመጥ፣ ስራመድ በጣም ያመኝ ነበር። እግዚአብሔር ግን ለኔ መልካም አደረገልኝ። 4 ዓመት ሆኖታል አሁን ሙሉን ልክ እንደጸል አዎ በጣም በቃ መቆም፣ መቀመጥም መተኛትም ያመኝ ነበረ። ልክ እግዚአብሔር በአንተ በኩል አልፎ ልክ ሲናገረኝ ትክክል ነበር መልእክቱ የተናገርከኝ። ከዛም በተጨማሪ ደግሞ ይሄ ቀኝ አይኔ ብዥ ልብ ነበርና ሳይት መነጽር ሁሉ ተጠቀም ነበረ። ልክ እንደተጸለየልኝ ነው ወዲያው በቃ የጀርባ አጥንትም የተወኝ ህመሙ አይኔም ብዥ ማለቱ የቆሙ እግዚአብሔር ጥርት ብሎ ማየት ጀመረ። በጣም በቃ በጣም እኔ ራሱ ግርም እስከሚለኝ ማለት ነው። ከርቀት ምንም አይታየኝም ነበርና ይሄኛው ኖርማል የሆነውን ግራ አይኔን ሁሉ ይስበኝ ነበር ብዥታው። አሁን በቃ ኖርማል ጥርት ያለ እይታ ነው የማየው። ጀርባዬም በጣም የሚያመኝ ጭራሽ አሁን ራሱ ተንበል ብዬ ነው እያወራኋችሁ ያለ። እንደዚህ መንበልበል ራሱ አልችልም ነበር። በጣም ነበር የምጣመም። ወገቤ በጣም በቃ ችግር ነበረበት። እግርሽም ተጸልዮልሽ ነበር፣ እሱም ሰላም ሆናል? አዎ ሁሉም በቃ ወዲያው ተስተካከለው። ያቀረው ቀጥ ብሏል አይደል? ሞልቷል። በጣም 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 በቃ በጣም ምስክር ልንገራችሁ። እኔም ተጨማሪ ለመሲ በውስጥ ነው የጸለይኩላት። እግሬ አጥሯል አለች። አሁን ዛሬ ይሞላል እኩል ይሆናል አልኳት። ኧረ ፓስተር እያለች ምን ቸገረሽ? እኔ ነኝ እኮ ያመንኩት አልኳት። ጸለይኩ፣ እግሬ እኩል ሆነ አለች። ቀድሜ ነግሬሽ ነበር አልኳት። እና እንደዛ ነው አለ መሲ። አዎ በትክክል ከአስር ደቂቃ በኋላ መልካም ነው። ይሄ ነገር ስንት ጊዜ ሆነው ከተጸለየልሽ? ቆይተሻል ግን ከተጸለየልኝ? አዎ ዋይፋይ በቃ አስቸገረኝ። ምንም መግባት እራሱ አልቻልኩም፣ ተዘግቶብኛል። ስንት ጊዜ ሆነው? 2 ሳምንት አካባቢ አለፈ። አዎ
በጣም የሚገርም። ክብር ለእግዚአብሔር ስጥ። አሜን። እግዚአብሔር ትልቅ ነው።